ጤናችን ይስጠን ያብዛልን ሀገራችንን ሰላም አላህ ያድርግልን ጌታ ያስታራቀው አስማሚ መላእክት አምጥቶ አስማምቶ እንደነበር ያድርግልን ቤቶች አቤት እንዴት ጀማልና ነው አሁን አብዛኛው ትልቅ ነው ስራ ይዘው ያቺ የቆነጠችን ይላሉ ለተንደረ እናታዊ የሆነ ቁንጥጫ ነው እኔ ኮምቦልሻ ወንድሜ ሲቀበር እኔ እዚህ ነኝ ስልክ የለም ትራንስፖርት የለም እኔ ከተቀበረ በኋላ ነው ወንድሜ ደርሼ የመጣ እርሰ መምህር ነበረን አሰኒ መርሐዋስ የሚባለው ጀማልም ተማሪ ነበር አዎ ለአሁን እሱ እኛ ሊከታተለን ሲፈልግ እንትነው ከጀርባ ይሆንና ነው የሚያዳምጠን ስናስተምር ማለት ነው አስተምር ምን አለኝ አንድ ጊዜ እንደው ብትማሪ ጥሩ ነበር አለኝ እኔ እዛ ጊዜ መንገዱን ምንም እያልኩ አልተማርኩም ሰላም የአልቦኮቲው ቤተሰቦች እንደምን ከረማችሁ ከአልቦኮቲው ወደ እናንተ የሚደርሰው የአንጋፋዎቹ ወግ መሰናዷችን በአማራ ብሔራዊ ክልላዊ መንግስት በደቡብ ወሎ ዞን በአልቦኮ ወረዳ መናገሻ ከሆነችው ሳልመኔ ተገኝቷል በሳልመኔ ከተማ ተገኝተን ከ3 አስርተ ዓመታት በላይ በትዳር ቆይታቸው በመምህርነት ሙያ ላይ ከቆዩ ጥንዶች ጋር በማስተማር ጉዳዮች ዙሪያ ቆይታ እናደርጋለን አብራችሁን ቆዩ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ እንድታደርጉ እንጋብዛለን እንግዶቼ መምህር በቀለ ጉግሳና መምህር ታረጋሻሊ ይባላሉ በመምህርነት ሙያ ጥርሳቸውን የነቀሉት እኚህ ጥንዶች ከ3 አስርተ ዓመታት በላይ ያገለገሉ ሲሆን በቆይታቸው አያሌ ምሁራንን አፍርተዋል በአሁኑ ሰዓት በደቡብ ወሎ ዞን አልቦኮ ወረዳ ከሚገኘው ደጃዝማች መንገሻ አቡዬ አጠቃላይ ሁለተኛ ደረጃ ትምህርት ቤት በማስተማር ስራ ላይ ይገኛሉ በቅድሚያ ትዬም ጋሽም ጊዜያችሁን መስዋዕት አድርጋችሁ ለቃለ መጠይቁ ፈቃደኛ ስለሆናችሁ ከልብ ነው ማመሰግነው እሺ አመሰግናለሁ እኛን ፈልገህ ፈቅደህ መተለዝ ለጥያቄና ልምድ ሸር ማድረግ ስለመጣ በጣም ነው የምናመሰግነው እኔ መጀመሪያ ትምህርቴን የጨረስኩት ኮምቦልሻ ከተማ ማለት ነው ኤሌመንታሪ ከ1 እስከ 6 እንደገና ደግሞ 7 እና 8 ጁኒየር ከ9 እስከ 12 ደግሞ ሃይ ስኩል ትምህርቴን የጨረስኩት ስሜ መምህር ታረጋሻሊ ይባላለሁኝ ያው ተመርቄ ሲጨርስ አንድ አመት 1983 ዓመተ ምህረት ቲቲአይ ደሴ መምህራን ማሰልጠኛ ተቋም ትምህርቴን ጨርሼ 84 ላይ እዚህ አልቦኮ ወረዳ ተቀጥሬ የመጣሁት እስካሁን ድረስ በመምህርነት ስራዬ ሌላ ወረዳ ሳልሄድ 34 ዓመትን አስቆጥሬ በጥሩ ሁኔታ ስራዬንም እያከናወንኩ እገኛለሁ ማለት ነው እሺ በቅድሚያ እንኳን እዚህ እኛን ቃለ መጠይቅ ለማድረግ በመገኘት ምስጋናዬን አቀርባለሁ ስሜ በቀለ ጉግሳ ባሻራው እባላለሁ የተወለድኩት አልቦኮ ደጋጋ አካባቢ ነው ትምህርት ቤት ከ1 እስከ 8ኛ ክፍል ደጋጋ ትምህርት ቤት ነው የተማርኩት ከ9 እስከ 12 ኮምቦልቻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት ከዛ በኋላ ወደ ደሴ ማሰልጠኛ ተቋም ደሴ መምህራን ማሰልጠኛ ተቋም ከገባ በኋላ ለአንድ አመት ስልጠና ላይ ቆይቼ መጨረሻ ላይ በ1976 ዓመተ ምህረት ቅጥር ተፈጽሞልኛል ከዛ በኋላ ለመጀመሪያ ጊዜ ለሙከራ ለስራ የተላኩት ዋላ ደላንታ አውራጃ ነው ዋላ ደላንታ አውራጃ አንድ አመት ከሰራው በኋላ በቀጣይ በ1978 ዓመተ ምህረት ወደ ቦረና አውራጃ ተዛውሬ ለአንድ አመት ሰርቻለሁ በጥቅሉ በሌሎች አውራጃዎች 2 አመት ሰርቻለሁ ማለት ነው
በ1979 ዓመተ ምህረት ከቦረና አውራጃ ወደ ቃሉ አውራጃ በዝውውር ከመጣ በኋላ ከዛን ጊዜ ጀምሮ እስካሁን በአልብኮ ወረዳ በመስራት ላይ ይገኛለሁ። ለስንት ዓመት? ለ39 ዓመት ማለት ነው። 39 ዓመት እዚህ በአልብኮ ከመጣ ማለት ነው 39 ዓመት። 2 ዓመት ደግሞ ሌሎች አውራጃዎች ላይ ሰርቻለሁ። በጥቅሉ 41 ዓመት ከ4 ወር ሰርቻለሁ ማለት ነው። 78 ዓመተ ምህረት በዋድላ ድላንታ አህዱ ብሎ የተጀመረው የመምህር በቀለ የማስተማር ስራ ወደ ቦረና አውራጃ ተሻግሮ በመጨረሻም ቃሉ አውራጃ ላይ መቋጫውን ሲያደርግ የትዳር ህይወቱንም አንድ ብሎ ጀመረ። ወቅቱ 1984 ዓመተ ምህረት ነበር። መምህር ታረጋ ሻሊ በጊዜያዊነት ተሰራበት ከነበረው በኮምቦልቻ ከተማ ከሚገኘው የካቲት 5 ትምህርት ቤት ወደ ሰኞ ገበያ ትምህርት ቤት በቋሚነት ተመድባ በመጣችበት በዚያው ዓመት ነበር ከመምህር በቀለ ጋር የተዋወቁት። ትውውቁ ወደ መግባባት ወደ ትዳር ተሻግሮ አንቺ ትብሽ አንተ ትብስ ተባብለው ተከባብረውና ተቻችለው በ3 ልጆች የደመቁ 34 የትዳር ዓመታትን ተሻግረው ለዛሬ በቅተዋል። በአጋጣሚ በቀለ የሚሰራው እዚህ ነበረ። ያው ተዋወቅን። ያው ትዳር መሰረትን ተያዘ። እንደገና ወረዳው ደጋጋ ሄደን 11 ዓመት ኖረን እንደገና ወደዚህ ደግሞ ወረዳው ሲመጣ አብረን መጣን። ይሄው በትዳር ዓለም ላይ 34 ዓመታችን ነው ማለት ነው። አዎ 3 ልጆች ወልደናል። ልጆቻችንም ስራ ያዛለን። አሁን በመሰልጠን ላይ ያሉም አሉ እና አልሐምዱሊላህ እዚህ ደርሰናል ማለት ነው። እንግዲህ አጋጣሚ ሆኖ እናንተ ሁለታችሁ መምህሮች ናችሁ። በዛ ዘመን እኔ እንደምሰማውም ከሆነ የኛ ሙሽራ ሹራብ ሰሪ ወሰዳት አስተማሪ የሚባልበት ዘመን እንግዲህ ያው አስተማሪውም እናንተው ቤት ነው ያለው፣ ሹራብ ሰሪውም እናንተው ቤት ነው ያለው። ሌላው ስለ ትዳራችሁ ሁኔታ ነው። እንግዲህ 1984 ዓመተ ምህረት አንተን ከቦረና ትዬን ደግሞ ከኮምቦልቻ ያመጣችሁ እንግዲህ እህል ውሃ ጉዳይ ይመስለኛል። እዚህ ቦታ ከመጣችሁ ወዲያው እንደመጣህ ነው 1984 ትዬ እንደመጣች ነው ጋብቻችሁ የተመሰረተው። እንዴት ነው እስኪ ጋብቻችሁ ላይ ያለው ሁኔታ አጠቃላይ ነገር እንድታብራሩልን ነው። አሁን ደግሞ ከጋሼ ልጀምር እስኪ። ጋብቻው ሳይታሰብ ነው የተፈጸመው። ያ ማለት ምንድነው? በጊዜው ሴት መምህራን በጣም ብርቅ ናቸው። የሴት ሰራተኛ በየሴክተሩም ቢሆን ብዙም አይታይም። ወንዶች ነበሩ በብዛት የሚስተናገዱት ማለት ነው። እና 3 ሴት መምህራን መጡ እዚህኛ ሰኞ ገበያ ላይ። በዛ ሰዓት ተዋወቅን። ከዚያው ትዳር ተመሰረተ ማለት ነው። ልጆችን ማፈራን ማለት ነው። ትዳር ግድ ነው። ሰው ሆኖ ተፈጥሮ እና ደግሞ ራሱን ችሎ መኖር ከጀመረ ትዳር መስርቶ እንደገና ልጅ መውለድ ቤተሰብ ማፍራት ግድ ይላል እና ጥሩ ነው የምለው። ወደ ትዳር ዓለም መግባቱ የሚከብድ ነገር የለም። መተሳሰቡ ካለ መወያየቱ ካለ ትዳር ላይ ማለት ነው። መተሳሰብና መወያየት መመካከር ያስፈልጋል። እነዚህ ነገሮች ካሉ ምንም የሚከብድ ነገር የለም። ቀላል ነው ትዳር እና ቆንጆ ነው፣ ጥሩ ነው። ላለያዙት ደግሞ እንዲይዙ ትዳራቸውን ጠንክረው እንዲመሰርቱ ነው የምመክረው። እኛ ምንም የጎደለብን ነገር የለም። አልሐምዱሊላህ ልጆቻችንም አድገዋል። መኖሪያ ቤትም ተከራይተን አይደለም የምንኖረው፣ ደጋጋም ሰርተን ነው የኖርነው። አሁንም እዚህም ሰርተናል። ስለዚህ የምንኖረው ቤታችን ነው። ችግር የለብንም። አልሐምዱሊላህ እድሜና ጤና ከሰጠው ምክክር ካለ ትዳር ውስጥ ዋናው ደግሞ መመካከርና መተሳሰብ ነው። ይሄ ከሌለ መጥፎ ነው። ስለዚህ እነዚህ ነገሮች ኖረው ትዳር መመስረቱ ቤተሰብ መመስረቱ አስፈላጊ ነው፣ ግድ ነው ጌታ መርቆ ሲሰጥ እና ይሄን ነው የምለው እኔ። ከ1985 እስከ 1995 ዓመተ ምህረት ለ11 ዓመታት በደጋጋ ትምህርት ቤት ካገለገሉ በኋላ
በ1996 ዓ.ም ሳልመኔ ላይ ዳግም ፈተነ። ሳልመኔን በመክሊት ገበያ ትምህርት ቤት ለ15 ዓመታት አገልግለው በትምህርት ማሻሻል ደረጃ እድገት በማግኘታቸው ወደ ደጃዝማች መንገሻ አቡዬ ሁለተኛ ደረጃ ትምህርት ቤት ተዛወሩ። በአጠቃላይ መምህር በቀለ በስብዕናው አንቱ የሚባል ባነጋገሩ ቀና፣ ባለባበሱ ዘናጭና ስዕል የመሳል ጥበብን የተካነ ሁለገብ መምህር ሲሆን መምህር ታረጋሽም ደከመኝን የማታውቅ ታታሪና ትጉ ሰራተኛ ነች። ዛሬ ላይ በመምህርነት ሙያ እሱ 41 ዓመታትን እሷ ደግሞ 34 ዓመታትን ያስቆጠሩ ሲሆን እሱ በጡረታ ሊገለል ከአንድ ወር ያልበለጠ ጊዜ ይቀረዋል። አለባበሴን በተመለከተ አንደኛ እኔ በትምህርት ዓለም ላይ የሚያለው ከታች ከአንደኛ ክፍል ጀምሮ እስከ ላይ እስከመጨረስ ድረስ ራሴን ጠብቄ ነው መማረው ከንጽህና ጀምሮ ማለት ነው። ሌላው ተቋም ከገባን በኋላ አንደኛ ፔዳጎጂ የሚባል ትምህርት አለ። እዛ ላይ ምን የሚሰጠን ኮርስ አለ። ያ ምንድነው? አለባበሳችሁን ፐርሰናላችሁን ጠብቁ ይባላል። እንደውም ትምህርት ቤት ከመሄዳችሁ በፊት ሰውነታቸውን ሪሄርስ ሜተድ የሚባል አለ። ያ ማለት ምንድነው? በመስተዋት አይታችሁ ከላያቸው ላይ ምን የሚሳከል ነገር እንዳለ የሚነሳ ነገር ካለ ያን አስተካክላችሁ ነው መሄድ አለባችሁ የሚባል ትምህርት ነበር። ምንድነው? አንደኛ ተማሪዎች የምናስተምራቸው ተማሪዎች የሚለወጡት እኛን ሲያዩ ነው። በቃ እኛ ራሳችንን ማንጠብቅ ከሆነ ተማሪዎችም ራሳቸውን የሚጠብቁ አይሆኑም። አሁን ተማሪ መሆናቸው አይታይም። ሮል ሞዴል እንደዛ ነው። ስለዚህ ቀጣላይም ከኛ በላይ ሊሆኑም ስለሚችሉ ዞሮ በህይወት እስካሉ ድረስ ራሳቸውን ጠብቀው መኖር ስላለባቸው ለነሱ አርአያ መሆን ስላለብን ነው። ሌላ መምህራኖቻችን ምን እንደሚመስሉ ነው የነበረ ስንማር ማለት ነው። በዛን ሰዓት መምህራኖቻችን እኛን የሚያስተምሩ መምህራኖች ሱፍ ነበር የሚለብሱት። ሱፍ እኛ ደግሞ ባለንበት ዘመን ሱፍን ባናገኝ ያለውን ልብስ ካኪም ሆነ ምንም እንደዛ አድርገን ራሳችንን ጠብቀን አለባበሳችንን አስተካክለን መሄድ አለብን። ምክንያቱም ለተማሪ ብቻ አይደለም ለአካባቢው ማህበረሰብም አርአያ መሪ መሆን አለበት። መሪ ምን ሆኖ ምንድነው? አንደኛ ከዲሲፕሊን አንፃር፣ ሁለተኛ አኗኗራችን፣ አመጋገባችን፣ አለባበሳችን ከህብረተሰቡ ለየት ያለ መሆን አለበት። ለምንድን ነው እንደዛ የሚሆነው? ሌሎቹን ለመሳብ ነው። ህብረተሰቡን፣ ተማሪውንም ሁሉ ነገር በሁሉ ነገር እኛ መስሎ እንዲኖሩ ለማድረግ ማለት ነው። ከዚህ የተነሳ ከድሮ ጀምሮ ያለ እና የመጣ ልምዴ ነው። በጣም አሪፍ ነው። እትዬ ደግሞ አንቺ ጋር ሌላ የተለየ ምናልባትም አሁን ድረስ አብረን በምንሰራበት ሂደት ላይ ያየሁት ነገር ድሮ ጀምሮ አልሸነፍ ባይነት የታታሪነት መንፈስ ውስጥሽ አለ። አሁን እድሜሽ እንግዲህ በስራው ዓለም እንኳን 34 ዓመት አገልግለሻል። ይህን ያህል ዓመት አገልግለሽ እኛ ካንቺ በታች አሁን በቅርብ አንቺ አስተምረሽን ስራ ያዝነው ስንሰለች አንቺ ማትሰለችበት እንትን አለ። ያ ተሰጥኦ ከምንድን ነው እንደው የመነጨው? ከመጀመሪያው ጀምሮ ነው። እዛ ደጋጋ ያለን እርሰ መምህር ነበሩን አሰኒ መርሃዋስ የሚባለው ጀማልም ተማሪ ነበር። አሁን እሱ እኛ ሊከታተለን ሲፈልግ እንትን ነው ከጀርባ ይሆንና ነው የሚያዳምጠን ስናስተምር ማለት ነው። ምን አለኝ አንድ ጊዜ እንደው ብትማሪ ጥሩ ነበር አለኝ። እኔ እዛ ጊዜ መንገዱ ምንም እያልኩ አልተማርኩም። እንደዛ ይለኛል አለ አይደለም። ከመጀመሪያው አንስቶ ራሴን ማሞገስ አይደለም እኔ እስከ አሁን ድረስ በቃ አሁን ድረስ እኔ እንጃ የተሰጠኝ ነው ከአላህ የተሰጠኝ ነው እላለሁ። የመሰልቸት እንትን የለኝም፣ የመሰልቸት ባህሪ የለኝም። እንደገና ደግሞ የማስተማር ስራም በቃ እኔ እንጃ ወዳለሁ ውድድ ነው ማደርገው። እንዴት እንደሆነ እንጃ የተሰጠኝ ስጦታ ነው ማለት እችላለሁ። ደስ ይለኛል። እኔ ቦዝኛም ወደ ኋላ መቀረው የለኝም። ካለ ሰዓትም አልወጣም። እንደገና ደግሞ ሰዓቱንም አልሸራርፍም። እስኪ ዛሬ ለፈኝም ብዬ አልቀርም። እንትና ጦሳ 2013 ላይ ተመድቤ ሄጄ ነበረ። የሕክምና ቀጠሮ ነበረኝ። የዛ ጊዜ አማርኛ 9ኛ ክፍል አማርኛ መምህር እኔ ብቻ ነኝ። ትምህርት ቤቱ አዲስ ነው። ዝናስታያቸው ማለት ነው። ትምህርት ቤት ሲሄድ ምክትል ርዕሰ መምህሩ አለ ብርሃን፣ አሁን አደጋ ጋር ሄዷል። ለሱ መጽሐፉን እሰጣለሁ። ብርሃን አስተምር አንተ ብዬ ማለት ነው። ለሱ ሰጥቼ እንዳይዘጋ አስተምርቻት ብዬ ሰጥቼ ሄዳለሁ። አስተምሮ ይጠብቀኛል። ሲሄድም ልጆችን አደራላቸዋለሁ። ልጆችን አደራ ብዬ ነው ሄደው በቃ እስከዚህ ድረስ ነው እኔ ያለኝ ፍቅሩ ማለት ነውና አሁን ድረስ አለው። በቃ ምንም የጎደለ ነገር የለም። አልሐምዱሊላህ የኔ ዓላማት አስተምሬያለሁ። ያው አይኔ እየደከመ ነው ጉልበቴንም ስለሚያመኝ
እንደው መለስ ማለቱ እና የማገዙ ችግር ይኖርብኛል እንጂ ያችን ያለችኝን የተሰጠኝን በትክክል አስተምሬ ለመምጣት አሁንም በቃ ፍላጎቴ እንዳለ ነው። በጣም ጥሩ። እሺ አንድ ያልመለስኩት አለ መሰለኝ። አዎ ስዕል ላይ ያለችው ነገር ችሎታ ላይ ነው። እሱ ምንድነው በራሴ የተነሳሽነትና ያው ራሴ ፍላጎት ያደረኩት ጥረት ነው። በዛ መልኩ እንግዲህ ቢያንስ እስካሁን ወደ 8 ትምህርት ቤት ውስጥ ሰርቻለሁ። እንግዲህ እስካሁን ወደ ኋላ አሁን ያለሁት ሃይስኩል ላይ ነው። ዞሮ እነዛ የተሰሩት ጁኒየር ላይ ኤሌመንታሪ ላይ ነው። እነዛ መረጃዎች በአሁኑ ሰዓት ይኖሩ አይኖሩ ማውቀው ነገር የለኝም እና በተቻለ አቅም የማስተምረው ትምህርት ደግሞ በመረጃ መሳሪያ አስደግፌ ስለሆነ በዛው እየተነሳሳው ነው ወደዚህ ወደ የስራ ዓለም ውስጥ ልገባ የቻልኩት ማለት ነው። ስለዚህ በልምድ የመጣ ነው። በልምድ ነው እና ተነሳሽነት ስለነበረ አዎ እኔም አስታውሳለሁ በሌ ትምህርት ቤት አካባቢ ደጋጋ ትምህርት ቤት በተለይ ባቡጀዲ በጥሩ ሁኔታ ከለርፉል ሆነው የተሰሩ እንትኖች እኔ ራሱ ተማሪ እንደነበርኩ ያየኋቸው ስዕሎች ከአይነ ህሊና አይጠፉም። ለዚህም ነው የትምህርት መርጃ መሳሪያ የትምህርቱን አይረሴነት ይጨምረዋል ተብሎ የሚታሰበው እና ምን አለ መሰለህ በዛ ሰዓት እኮ ስልጠና የሚሰጣል የማዕከል ተጠሪ የሆነ ስልጠና ዞን ላይ ይጠራል። 15 ቀን 8 ቀን ከዛም በላይ ስልጠና ይሰጣዋል። ቅብ እንዴት አይነት መቀባት እንዳለበት፣ ስኬሊንግ እንዴት መጠቀም እንዳለበት፣ በቃ ቀለሞች እንዴት ማዋሃድ እንዳለበት ስልጠና ይሰጣል። በዛ በምንሰለጠነው ስልጠና መሰረት የተዋቡ ስዕሎችን እንሰራ ነበር። በተለያየ ዓለም በእውነት ይሄንን ቀረጻ እንዳደርግ እንግዶችን እንዳገኝ የውጭ ላይ ያሉ እህት ወንድሞቼ እባክህን መምህሮቻችንን አገናኘን፣ በተለይም ደግሞ መርጠው እነከሌን አገናኘን እስከ ማለት የደረሱበት ሁኔታ አለ። በእርግጠኝነት አሁን በዚህ ፔጅ ላይ ሲመለከቷችሁ ደስ እንደሚላቸው አስባለሁኝ እና ለነሱ የምታስተላልፉት መልእክት ደስታ ነው። ቢያንስ እንግዲህ በተለያየ የዓለም ክፍል ውስጥ የሚሰሩ የኛ ተማሪዎች ሆነው ይኖራሉ። የተለያየ ስራ ፈጥረው ሊሆን ይችላል ወይ ደግሞ ጥሩ አጋጣሚ ያጋጥማቸው ማለት ነው። ዞሮ ሙሉ በሙሉ ባይሆንም በአንድ በኩል የኛ ማሻር አለ እነሱ ላይ እና በያሉበት ይመቻቸው ይቅናቸው። እሺ አዎ አሉ 34 አመት ማለት ቀላል አይደለም። አሉ ያስተማርናቸው ብዙ ልጆች እየቆነጠጥን ቢያንስ የልጅ ያድርሳቸዋል ማለት ይችላል። አሁን መጀመሪያ አካባቢ ልጃቸው አዎ አንተ የኛ ተማሪ ነህ ጀማል። ስለዚህ እኔ የምለው ይቅናቸው ነው የምለው። በቃ ይመቻቸው። የሀገር ውስጥ ከሀገር ውጭ ሄዱት ለመጠቀም ለማግኘት ብለው ነው፣ ጥሩ ኑሮ ለመኖር ብለው ነውና አሁንም ጠንክረው ሰርተው ሀገራቸው ላይ መተው አገራቸው ላይ የሚያድጉበትን የሚበለጽጉበትን እድሜም ጤናም ገንዘቡንም ሰጥቶ አገራቸው ላይ ስማቸው የሚጠራ ልጆች ያድርጋቸው። ወልደውም ከሆነ ልጆቻቸውን ያሳድግላቸው፣ ቤተሰቦቻቸውን ይባርክላቸው፣ በእነሱ ይጠቀሙ፣ እነሱም ደስ ይበላቸው። እዛም ሆነ በቃ ይመቻቸው፣ ያግኙ፣ ይጠቀሙ። እንኳን ለራሳቸው አይደለም እንኳን ለቤተሰቦቻቸው አይደለም ለሌላውም የሚጠቅሙ ሆነው ደስ የሚል ኑሮ ይስጣቸው ነው ማለት ነው። ይቅናቸው ነው ማለት ይቅናቸው። ተቀብያለሁ። እንግዲህ ተማሪዎችን ወይም ተማሪዎቻችንን ወክዬ አድማጮቻችን ለዛሬ የነበረን ቆይታ ይሄን ይመስል ነበር። ትየና ጋሼ ጋር ማራኪ የሆነ ጊዜ አሳልፈናል። ጥሩ ልምድ እንደቀሰማችሁ ተስፋ አደርጋለሁኝ። መምህርት ሰዓዳ ይባላል። የትያርጋሽና የጋሽ በቀለ የሥራ ባልደረባ ነኝ። ለረጅም ዓመታት አብረን የሰራን ሲሆን እትዬን ባጭር ቃላት መግለጽ በጣም ይከብዳል። ሰብሳቢያችን እናታችን ናት። የተለያዩ ዝግጅቶችን የቡና ሴርሞኒ፣ ዳቦ በመጋገር መምህራኖች እንዲሰባሰቡ የተጣሉ ወይም የተቀያየሙ ሰዎች ካሉ አስታራቂ ሁና ለረጅም ጊዜ ማንም ሰው እሷ አለችበት በቃ ደስታና ሳቅ ጨዋታ ላይ ያለው ከጎናችን ሁሌም እንድናጣት የማንፈልጋት እጅግ በጣም የምንወዳት በሰፈርም በልጆች አስተዳደግም ለሁላችንም ሴት መምህራኖች አርአያ መሆኗን ምስክርነት ለመስጠት ነው። በእርግጥ እትዬን እንደዚህ በአጭር ነገር ለመግለጽ እጅግ በጣም ይከብዳል። መማር ማስተማር ስራዋ ካለባበሷ ካነጋገሯ ጀምሮ ለማንኛውም ሽድም አርአያ እንደሆነች ለመግለጽ ፈልጋለሁ። ጋሽ በቀለም በተጨማሪ እጅግ በጣም ተወዳጅ ሰው ነው። ስነ ስርዓቱ፣ ቁጥብነቱ፣ ከንግግር ከመግባባት ልጆችን ካስተዳደግ
ከቤተሰብ ከማህበራዊ ኑሮ ከማንኛውም ነገር ስናየው ጋሽ በቀለ ለሁሉም ወንድ መምህራንም ሴት መምህራንም ከፕሮቶኮል ጀምሮ በጣም ጨዋ በጣም ታታሪና እጅግ በጣም ትሁት ሰው እንደሆነ ሁላችንም እናውቃቸዋለን። ፈጣሪ ረጅም እድሜ ይስጣቸው። መምህርት ሀዋይ መር እባላለሁኝ። እትያረጋሽ ማለት አንጋፋ መምህር ናት። በስራዋ በመምህር ስራዋ ላይ ማለት ነው የማትደራደር ከጁኒየር እስከ ሃይ ስኩል ድረስ አብረን ያለ ነው እና ሰለቼ ደከመኝ አትልም። ይህንንም ስንል ደግሞ ከስራ ሰዓት አከባበር ስራ ሰዓት ላይ በቃ ምንም አትደራደርም። ፈንክቿል ናት። ተመልካቾቻችን ከሁለቱ ጥንዶች ጋር የነበረን ቆይታ ይህን ይመስል ነበር። በሌላ አጋጣሚ በሌላ መሰናዶ እስከምንገናኝ ቸር ይግጠመን።